ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በጣም ተናፍቃችኋን። በነገራችን ላይ ሰላም ናችሁ? እሺ እንግዲህ ዛሬ በትንሹ ወደ ኢትዮጵያ የነበረኝን ጉዞ ላሳያችሁ ነው። አሁን የምገኘው የቤሩት ሪፖርት ውስጥ ነው። እንዳለ ሻንጣዬ ምናምን አሳልፌ ሁሉን ነገር ጨርሰን ወደ ፕሌን ገብተናል ማለት ነው። ጉዞ ወደ ኢትዮጵያ ጀምረናል። ከሌሊቱ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 9 ሰዓት ከምናምን እንደዚህ ይመስለኛል እዚህ የተነሳ ነው። ብቻ እዛ የደረስነው ኢትዮጵያ የደረስነው 2 ሰዓት ተኩል አካባቢ ነው። እንግዲህ አሁን እንደምታዩት ከቤይሩት እየወጣን ነው። ቅዱስ ገብርኤል ይዤ ነው የተነሳሁት። እጅግ በጣም የሚገርም ደስ የሚል ጉዞ ነበረ። በዚህ አጋጣሚ እንደው በትራቭል የምታደርጉ ሰዎች እንደዚህ ለጉብኝት ከቦታ ወደ ቦታ ምናምን የምትዘዋወሩ ሰዎች ታድላችሁ፣ በእናታችሁ ታድላችሁ። በጣም ነው ደስ የሚለው። እኔ ወደ ሀገሬ ወደ ኢትዮጵያ ከሄድኩ በጣም ብዙ ጊዜ ስለሆነኝ በቃ ምን ልበላችሁ ደስታዬን መቆጣጠር አልቻልኩም። በጣም እስካሁን ድረስ ሁሉ ወደ ኢትዮጵያ የሚሄደን አላምንም እና በጣም ደስተኛ ነበርኩኝ። አንዳንድ ጊዜ ነገሮችን ስትተዋቸው እኛ በቃ ሁልጊዜ ያን ነገር እንዲሳካ የምንፈልገው ነገር እንዲሳካ እንለፋለን፣ እንጥራለን፣ እንታገላለን ምናምን። ግን ከኛ ልፋት ከኛ በዛ ነገር ላይ ጥረት ከማድረግ በላይ አንዳንዴ ነገሮችን በእግዚአብሔር አንዳንዴም ሳይሆን ሁልጊዜ ነገሮችን በእግዚአብሔር ስንጥላቸው እንደሚሳኩ በራሴ ሕይወት የተማርኩት ነገር ነው። ለምሳሌ እኔ ወደ ኢትዮጵያ ለመግባት ያልተዘጋጀውበት ሻንጣ ያላዘጋጀውበት ጊዜ የለም። ብዙ ጊዜ ወደ ኢትዮጵያ ለመሄድ ሻንጣ አዘጋጃለሁ በቃ ለቤተሰብ ራሱ ልመጣ ነው ምናምን እላለሁ። ግን ብዙ ጊዜ ይከሽፍብኛል። አሁን መጨረሻ ላይ 2018 ሲገባ ምንድን ነው ያልኩት? በቃ እንደው እግዚአብሔር አምላኬ ወይ እንደው ከዚህ በኋላ እየፈለግከውን አድርግ እንጂ እኔ አሁን በዚህ ዓመት እሄዳለሁ ብዬ ህልሙም አላማውም አልነበረኝም። ብዙ ጊዜ ሻንጣ አዘጋጅቻለሁ። ትኬት ሊቆረጥ እንደ ነገ ሊቆረጥ እንደ ዛሬ በሆነ ምክንያት ሀሳብ ቀይሬ ቀርቻለሁ። ግን አሁን 2018 ሲገባ ምን አልኩኝ? በቃ የቋሚ ዕለት በቃ እግዚአብሔር አምላኬ ወይ በህይወቴ የፈለግከውን ነገር አድርግ። ከዚህ በኋላ እኔ ምንም እንትን የምለው ነገር የለኝም ብዬ ትቼዋለሁ። በቃ የሆነ ሁሉ ይሁን ብዬ ማለት ነው። እና በዚህ ዓመት እሄዳለሁ ብዬ አላሰብኩም፣ አላማ አልነበረኝም። ግን እግዚአብሔር በወደደ በፈቀደ ሰዓት እንዲሁ ድንገት ወደ ኢትዮጵያ ወስኜ እንዲሄድ ሆነ ማለት ነው። ይሄ ደግሞ የእግዚአብሔር ቸርነት የእግዚአብሔር ስራ እና ያ ደግሞ ያቺ የኔ ቀን ስለደረሰች እኔ ቤተሰቦችን የማይበት ወደ ሀገር የምገባበት ቀን ስለደረሰች እግዚአብሔር የወደዳት ቀን ስለደረሰች ወደ ሀገሬ ለመግባት ችያለሁ። እና ይህን የምላችሁ ምንድን ነው ብዙ ጊዜ ወደ ሀገር ለመግባት ሊሆን ይችላል፣ የሆነ ስራ እየሞከራችሁ አልሳካ ብሏችሁ ሊሆን ይችላል። ብቻ በተለያየ ነገር የህይወት ጉዳይ በዚህ ዓለም ስንኖር ብዙ ነገር ነው ብዙ ነው እንትኑ የሰው ልጅ ፍላጎቱ እና በዛ እምቢ ባላችሁ ላይ እናንተ እየለፋችሁ እናንተ እየደከማችሁ አልሳካም ካላችሁ በእግዚአብሔር ላይ ጣል አድርጉት። በእግዚአብሔር ላይ ተውትኝ። በቃ የእውነት ተውትኝ። ያኔን ትው ስታደርጉትኝ በራሱ ጊዜ ይሳካል። አንዳንድ ጊዜ ነገሮችን እኛ ስናባራቸው ስንፈልጋቸው ወደኛ አይጠጉም፣ እኛን አይፈልጉንም። በቃ ማንኛውም ነገር ሊሆን ይችላል። እኔ አሁን ወደ ሀገር መግባት ይሄን እናቴን ማየት ቤተሰቦችን ማየት በጣም አምርሬ ፈልገው ስለነበረ ብዙ ጊዜ አልተሳካ ብሎት ስተው በመጨረሻ ላይ ግን በቃ የእግዚአብሔር ቀን ደረሰች፣ በራሱ ጊዜ ተሳካ። ቤተሰቦችንም ለማየት በቅቻለሁ። ያው እኔ ምክር ላይ ብዙ አይደለሁም፣ ግን በቃ በራሴ የደረሰው ከራሴ ከህይወቴ ካየሁት ነገር አንጻር ይህን ላካፍላችሁ ብዬ ነው። ምናልባት ከጠቀማችሁ እና እንደምታዩኝ አሁን እየነጋ ነው። እንግዲህ ሌሊት ነው የተነሳ ነው ከቤይሩት እንደነገርኳችሁ። አሁን እየነጋ ነው። ወደ ሀገራችንም እየተዳረስን ነው። እጅግ በጣም ደስ የሚል ጉዞ ነበረ። የኢትዮጵያ አየር መንገድን አለማድነቅ አይቻልም። የእኛ ኩራት የሀገራችን ኩራት
እና በጣም ነው ደስ የሚለው የነበረው ጉዞ። የአስተናጋጆቹ በቃ ምቾት ነው። ከምቾቱ የተነሳ አልወርድም ያስብላል። እኔ አልወርድም ልል ሁሉ ነበረ ያው ሌላ እንትን እንዳይል ብዬ ነው፣ ሌላ ጣጣ እንዳይመጣብኝ ብዬ ነው እንጂ ማለት ነው። እና ከምቾቱ የተነሳ አልወርድም ያስብላል። እንዴት ነው የጧቷ ጮራ ደስ የምትለው እናታችሁ። እኔ የሄድኩትኝ ከዚች ከቤሩት በቃ አላመንኩም ነበር ስላችሁ። እንዴት ነው ልክ ቅዳሜ ቀን ነው ምናምን ወስኜ ለሴትዬ ሰኞ ጠዋት መሰለኝ የነገርኳትኝ። ወደ ማክሰኞ ማታ ትኬት ተቆረጠልኝ። በሳምንቱ ወደ ኢትዮጵያ በረርኩኝ እና ለእኔ ራሱ በቃ ሁሉም ነገር ተአምር ነው የሆኖብኝ የነበረው ማለት ነው። እና በቃ የነበረኝ ደስታ እየዘመርኩ ነው የሄድኩትኝ። ማንንም ሰው ከአጠገቤ ዘወር ብዬ አላየሁም። ሰው ረብሻለሁ አልረብሽም አላልኩም ጭራሽ። ደስታዬ ልክ አጥቶ ነበረና ከቅዱስ ገብርኤልን ይዤ እየዘመርኩኝ በቃ ፍሪ ነፃ ሁኜ ዘና ብዬ ነው የሄድኩትኝ። እንደምታዩ እግዚአብሔር ይመስገን፣ ለእግዚአብሔር የሚሳነው ነገር የለም። እና የቅዱስ ገብርኤል ወዳጆች ደግሞ ውሽ ታድላችሁ። ቅዱስ ገብርኤል እኮ ለእኔ ያልሆነልኝ ያላረገልኝ ልምና ፈጥኖም ደራሽ ነው። በደንብ አጥብቃችሁ የያዙት፣ በደንብ ታመኑበትኝ እላችኋለሁኝ። እና አሁን እየደረስን ነው እንደምታዩኝ። አሁን ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት የሚለውን መዝሙር እየዘመርኩ ነው። ያው ዜማው ላይ ብዙ አይደለም፣ ግን አንደበት ያለው ሁሉ እግዚአብሔርን ያመስግን ነው። እንደዛ እየዘመርኩ ነው የሄድኩት። አሁን በቃ ቤተሰብ ኢትዮጵያ ደርሰናል ምናምን እያልኳችሁ ነው። ወይኔ አንዳንዴ ደስታችሁን የምትገልጡበት እንዴት ነው የውስጣችሁን ስሜት በቃ አውጥታችሁ መናገር የምትችሉበት ቃላት ታጣላችሁ። እኔ በቃ ደስታዬ እንደዛ ነው። እግዚአብሔር ይመስገን፣ ይህን ያደረገ እግዚአብሔር ነው። ለሱ ክብር ምስጋና ይድረሰው። እንግዲህ ይህን ለምትመኙ ይህን ለምትፈልጉ ሁሉ የእውነት ከልብ የመኝላችኋለሁ። እግዚአብሔር አምላክ ያርግላችሁ፣ ያሳባችሁን ይፈጽምላችሁ። ምክንያቱም ሰው ሀሳቡ ሲሳካለት የምን ያህል እንደሚደሰት ያው በራሴ ሰላየሁት ማለት ነው። እንደምታዩት አንዳንድም ገደም እያልኩ ምን እያልኩ በቃ እንደዚህ ነው የሄድኩትኝ። የሀገራችንን አየር መንገድ የኢትዮጵያ አየር መንገድ ቴንኪው እናመሰግናለን እላለሁኝ። እንግዲህ እስኪ እንትን ካላችሁ ይሄን እንግዲህ ይሄ ከቤይሩት እስከ አዲስ አበባ ያለ ነው። ከአዲስ አበባ እስከ ኮምቦልቻ ያለውን ደግሞ ከፈለጋችሁ እንትን በሉ ኮሜንት ላይ አስቀምጡና እንትን ብዬ ቪዲዮን ዳውንሎድ አድርግላችኋለሁ አለኝ። እና ይሄንን ይመስል ነበር። ሀገራችሁን እዩ እንግዲህ ኢትዮጵያ ገብተናል። ሀገራችንን ማየት ትችላላችሁ። ግን ይሄ አካባቢው ማን ይሆን? የት አካባቢ ይሆን? በጣም ነው ደስ የሚለው። አረንጓዴ ነው እንዳለ። ያው እንትኑ ወራቱን ጥቅምት ስለሆነ አረንጓዴ ነው። በጣም ነው ደስ የሚለው። ዋው እንግዲህ ሀገራችንን እያያችሁ ነው። እዚህ አካባቢ ያለው ራሱ ንጹህ አየር አስባችሁታል? እዚህ አካባቢ የሚኖሩ ሰዎች ይህን ቦታውን ካወቃችሁ ኮሜንት ላይ አስቀምጡልኝ። በነገራችን ላይ እኔ በተወለድኩበት አድርጎ ነው አየሩ ወደ አዲስ አበባ የሚሄደው። ወደ አዲስ አበባ ከምንሄድ እዛ ተወለድንበት አካባቢ ዱብ ዱብ ቢያደርግስ እንዴት ምን ይመስላችኋል? በዚህ አጋጣሚ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ሼርም አድርጉ። አመሰግናለሁ። እንግዲህ እግዚአብሔር ይመስገን በሰላም ኢትዮጵያ አዲስ አበባ ቦሌ ዓለም አቀፍ ሪፖርት አልፈናን ደርሰናን።
ክብሩን ሁሉ እግዚአብሔር አምላክ ይውሰድ። እንግዲህ እንደምታዩት ኢትዮጵያችን ሀገራችን ቦሌያችን ይህንን ይመስላል። እጅግ በጣም ነው ደስ የሚለው። እስከ መጨረሻው ተመልከቱ።